የምናገረው ነገር የማይጠቅም ሊመስል ይችላል፣ ግን ሀቅ ስለሆነ መናገር እፈልጋለሁ። እጅግ በጣም ብዙ ታዝቤያለሁ፣ በጣም እመለከታለሁ ያለው ውርጋጦኝ እንደሌሎች ተሳዳቢዎች ባልሳደብም ግደለው፣ ውገረው፣ ጨፍጭፈው የሚል የብልግናም ስነ ልቦና የለኝም። ሀሳብ ግን ካለኝ ፊት ለፊት እቃወማለሁ። ለዛም በተደጋጋሚ ሰዎች ከሞባይል ሶሻል ሚዲያ ላይ ድሮፕ ያደርጉኛል፣ ሳደውም እሰማለሁ ምናምን። የሀሳብ የበላይነት እኔ ጋር ስላለ ምክንያታዊ ስለሆንኩኝ አይ ዶንት ኬር። እኔም ስለዛ ምንም የሚጨንቀኝ ነገር የለም። አንድ ነገር ግን ልብ በሉ፣ ዛሬም ነገም ከነገ ወዲያም ምድር ላይ ያለው ማህበረሰብ ተንቋል። ምድር ላይ ማህበረሰቡ እንደ ጤፍ አሳንሰው ነው የሚያዩት። ሶሻል ሚዲያ ላይ ያሉ ሰዎች ይነግዱበታል፣ ይበሸቅጡበታል። የመፍትሄ አካልና የመጨረሻው ለችግሮች ሁሉ መፍትሄ ሊያመጣው የሚችሉ ፋኖች በየዱር በገደሉ ዋጋ የሚከፍሉት ከጥፍር ቆሻሻ የሚቆጥራቸው የለም። ሀቁ ይሄ ስለሆነ ነው። አርቲስቶች ጋም ስትሄድ አርቲስቶች ተብለው የወጡት አካላቶችም ምድር ላይ ያለውን ሊሰራ የሚችለውን መፍትሄ ሊያመጣ የሚችለውን ወንድሞቻቸውን እህቶቻቸው ከስራ አበረታተው አያወጡም። ሁሉም ነገር ሶሻል ሚዲያ ላይ ሆኗል። ዘፋኞቹን ብትመለከቱ ቲክቶክ ላይ ሲቀባጥሩ ሲለፈልፉ የሚውሉ ሙያው የሌላቸው ጥሩ ደናቁርቶችን እየጋበዙ ሲያወዛውዟቸው ታያላችሁ። የውዝዋዜ ምንድነው ስቴፑ ምንድነው የሚለውን ነገር የማይረዱ ሰዎችን ማለት ነው። ውይይት ላይ ብትመለከቱም እውቅናውና እውቀቱ የሌላቸው ሰዎች በማያውቁትና በማይመለከቱ ነገር ሲተነትኑ ሀሳብ ሲሰጡ እመለከታለሁ። ይሄ ብቻ አይደለም። ይሄ ምድር ላይ ያለውን ምንም መፍትሄ ሊያመጣ የሚችለውን አጋር ወደ ጎን ተትቶ ዲጂታል ይሄ ሶሻል ሚዲያ ላይ ያለውን ቦታ ተሰጥቶት ድብልቅልቅ ያለ ነገር ነው የሚታየኝ። ድብልቅልቅ ያለ ነገር፣ ውርጋጥነት በዝቷል፣ ባለጌነት በዝቷል። ድሮ ብልግና አንገት የሚያስደፋ ነገር ነበረ። አሁን ግን በዛ በብልግና አንገት የሚደፋ የለም። በብልግናቸው የሚኮሩ ሰዎች አሉ። ሃይማኖት የሌላቸው ሃይማኖታቸውን የማያውቁ ሃይማኖት ምንድነው የሚሉ የሃይማኖት አወያይ ሆነው ይቀርባሉ። ድብልቅልቅ ያለ ነገር ነው ያለው። እኔ ምድር ላይ ያላችሁ ሰዎች ወይ ምድር ላይ ያላችሁ ኢትዮጵያኖች የብሔር ጉዳይ መጥቀስ ምናምን አይጠበቅብኝም። እናንተ ማድረግ ትችላላችሁ፣ ምድር ላይ መስራት ትችላላችሁ፣ መለወጥ ትችላላችሁ። ጥቂት ወፈፌና ወሮ በሎች ሶሻል ሚዲያ ላይ ቁጭ ብለው ምን ያህል ተጽዕኖ እንደሚፈጥሩ አውቃለሁ። ግማሹ በመሳደብ ግማሹን ይሄ የገለባ የሆነ ካፒታል ገንዘብ የመሰብሰብ አቅም አላቸው እንጂ ለውጥ የማምጣት አቅም አላቸው ብዬ አላስብም። አርቲስቶችም ፖለቲከኞችም ጋዜጠኞችም እውነት እውቀቱ ያላችሁ የምታወያዩ የምታስተምሩ ሰዎች ተገፍታችኋል። ይሄ ዲጂታል ይሄ ሶሻል ሚዲያ ላይ ያለው በተለያየ አቅጣጫ በውርጋጥነቱ ቀጥሎ ያለውን ለውጥ የሚመጣበት የሚችለውን መንገድ ሳንቃውን አንቆ ይዞታል። አሁን ከዚህ ከድድብና የምንላቀቅበትን መንገድ የመፍትሄ አካል የስራው ባለቤት ምድር ላይ ያለው ህዝብ፣ ምድር ላይ ያሉ ወጣቶች፣ ምድር ላይ ያሉ ነገ ተስፋ ያላቸው ሰዎች የሚረከቡበትን መንገድ እስካልሰራን ድረስ በዚህ በድንቁርናችን ለውጥ እናመጣለን ብዬ አላስብም። በርከት ያሉ ድንቁርናዎችን በአደባባይ ላይ ስለታዘብኩ ነው። የሶሻል ሚዲያው በጣም የሚያስተዛዝብ የሚያሳዝን የሆነ ነገር እየተመለከትኩ ነው። ምን ልል ፈልጌ ነው? በአጠቃላይ ይሄ ዲጂታል ማርኬቱ ወይም ደግሞ ይሄ ሶሻል ሚዲያ ላይ ያለው እንቅስቃሴ ለለውጥ ስንት ፐርሰንት አስተዋጽኦ አለው? ይሄንን ምድር ላይ ያለው ማህበረሰብ ስንት ፐርሰንት አስተዋጽኦ አለው ለሚሰራው ስራ? ሰላም እንዲመጣ በእውቀት እንድንመራ ምድር ላይ ያለውን እየተከታተልን እያየን የምንሄድበትን መንገድ ለመስራት ምንድነው የምንሰራው? ከኛ የሚጠበቀው ምንድነው የሚለውን መመዘንና ይሄ ምድር ላይ ያለው ዋናው መፍትሄውን ሞተሩ ማለት ምድር ላይ ያለውን ይሄ ሞተሩን ሳታስነሳ ማምረት አትችልም። ምድር ላይ ያለው ህዝብ ሞተር የሚንቀሳቀስ የሚለውጠውን ወደ ጎን አድርጎ ሶሻል ሚዲያ ላይ በርከት ያሉ ወንድሞቻችን ጌም የሚጫወቱ ሲሳከሩ የሚውሉ አንደበታቸውን ሲዛለፉ የሚውሉ እየወጡበት ስለሆነ ብልግናን ለመቋቋም ምድርና ያለውን ክብር እንስጥ፣ አየር ላይ ያለውን
እናስተካክላለሁ። አመሰግናለሁ።